ماشي. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ እህቶቼ እንዴት ናችሁ? ደህና ናችሁ? አላህ እኔ ደህና ነኝ። እናንተ እንዴት ናችሁ? እኔ ጋር ሁሉም ሰላም ነው። ይሄ የምታዩት የዳቦ ዱቄት ነው። ዱቄቱን ካሻውት በኋላ ነው ቪዲዮ ያቀረጽኩላችሁ። ይሄ ግማሽ ኪሎ ዱቄትና አንድ ሻይ ማንኪያ ጨው ነው። ትንሽ ለብ ያለ ውሃ አለው። በሱ ነው እያሻውት ያለውት። ጨጨብሳ እንሰራለን። ምጣድ ባሰማችሁበት መስራት ይቻላል። ለሱም ብሎ ማስማት ይቻላል ኤሌክትሪክ ከሆነ። ከዛ ይሄንን በደንብ እናሻዋለን። መምቻ ካለ በመምቻ ቢታሽ ጥሩ ነው። ቢመታ ያው ቶሎ እንትን ይልላችኋል ማለት ነው። እኔ መምቻ የለኝም፣ በእጄ እያሻውት ነው። ከዛ ሊጥ እስኪሆንልን ነው የምናሻው። ሊጥ ሆኖልን በእንጀራ ማስፊያ እናሰፋዋለን። ከዛ ቅቤ ይኖራቸዋል። ቅቤ ይፈልጋል ካለን እርጎ በኋላ ላይ ማርም ካለን ፈሳሽ ማር ማለት ነው። ከሌላችሁ ያው በቅቤው ማሻት ነው። እንደ ቤተሰባችሁ መጠን ነው የምታደርጉት። ይሄ ዳቦ ዱቄት ነው። ያው በደንብ ከታሸ ምንም አይልም፣ ይታሻል። ማምቻ ቢኖር እንደዚህ አይጓግልም። ያው ውሃውን እንዳትረሱ፣ ለብ ያለ ቢሆን ያግዘናል፣ ያላሰልስልናል። እንደ ሳምቡሳ ቅጣይ እንዳይደርቅብን ማለት ነው። ምጣዷም እየሞቀችልኝ ነው። በዚህ እንትን እሱን እያሻ ምጣዷ እየሞቀች ነው። የኤሌክትሪክ ምጣድ መሆኑ ያው እንደፈለጋችሁ በፈለጋችሁ ሰዓት የፈለጋችሁ ነገር ማድረግ ልትችሉ ያስችላችኋል። እንትንም አሁን ለምሳሌ አረብ ላይ ላላችሁ ደግሞ ጣዋ ላይ መስራት ይቻላል። እነሱ ኮብዛቸውን የሚሰሩበት ጣዋ ላይ መስራት ይቻላል። ታይኑ ሽቀት አታውራ እንጂ እንግዲህ ያው የልጅ ቤት ጫጫታ አያጣም። ጫጫታውንም እየቻላችሁ ሊጡ ተዘጋጅቶልናል። እንደዚህ አይነት ነገር መኖር የለበትም። ይሄን ጨርሳችሁ ነው መፍታት ያለባችሁ። ልንደፋው ነው እንግዲህ ውዶችዬ፣ እናሰፋታለን። ያው አይን አጠብቁ። እንደዚህ ሆኖልናል። እንግዲህ እንገለብጣታለን። ትንሽ ደረቅ እንድትል እንጠብቃታለን። ከዛ እንገለብጣታለን። እና እኛ ቤት በነገራችን ላይ እንጀራ 3 ቀን ከደረሰ በኋላ አንጥልም። ነጭ ቢሆን ባይሆን አሞቃለሁ እኔ ብዙ ጊዜ
አሙቄ 2 ቀን እጠቀመዋለሁ። ብዙ እንጀራ ከሆነ እንደዚህ ገልብጠናታል። ሳፋጭ ብዙ ጊዜ በማምቻ ቢሆን አይጓጉልም። አሁን ትንሽ እጄ ላይ ስለሆነ ትንሽ የመጓጓል እንትን አለው ሊጡ ማለት ነው። አይታችሁት ከሆነ ሲደፋ ማምቻው ካለ ይሄ እንቁላል ማምቻው ካለ በሱ ማምታት ይቻላል። እንግዲህ ያው ለልጆቻችን ይሆናል። እኛ ምን በላለን። ልጆችን ደግሞ መቀየራም ነው የሚሆነው ለልጆች። በተለይ እንደዚህ ቅዳሜ እሁድ ሲሆን በቃ ልጆችን አዳዲስ ነገር ቀያይሮ ቤት ላይ ባለ ነገር አዳዲስ ነገር ማብላት። ቤት ላይ ባለ ነገር ያሌለ ነገር ከየትም አይመጣም። ቤት ባፈራው አሁን ምንም አይጠይቅም። ዱቄትና ጨው ነው። ሌላ ምንም አያስፈልገውም። ያው እንደዚህ ቡኒ እስከሚሆንልን እንጠብቀዋለን። ቡኒ ከለር እንዲሰጠን አያስቸግረንም። ስናሻውም ስለማያስቸግረን ቡኒ ከለር እንደዚህ ሌላው ቤተኛውም ሰዓት ቀለል ያለ ቁርስ ነው፣ መስራት ይቻላል ለልጆች በቃ ሌላ ምግብ እስከሚደርስ በዚህ ማታለል ይቻላል እላችኋለሁ። እንደዚህ ቡኒ ከሆነች እናወጣታለን። ያቺን አውጥተናል። እቺ ሁለተኛ ነች። 2 ነው የሰራሁት ነው ዛሬ። ያ እናንተ እንደ ቤተሰባችሁ አይነት መስራት ትችላላችሁ። ሌላ እንጀራ ማሞቅ ያልኳችሁ ይሄ ከተጋገረ ዛሬ 4ኛ ቀኑ ነው። ምንም አልሆነም። ግን እኔ ያው በዚህ ሰዓት ታይፎት ስለሚባል ትንሽ ምጣዷ ላይ ሞቅ አደርገዋለሁ። ምንም አልሆነም። መሻገት ምን የለው። አሁን ያው በርበሬ ጨምሬበታለሁ። ከዛ ቅቤን ከዛ ማሻት ነው መብላት ነው። ደህና ሁኑ እህቶቼ። አስተያየት ጻፉልኝ፣ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። እስቲ ቪዲዮ እይታ ያገኙ ውዶቼ። እኛ አሁን ዩቲዩብን ለማንም ብለን አይደለም እንገባው። የማንንም ቪዲዮ ስታዩ የኔ ቪዲዮ ከመጣ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት አድርጉልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።